ዙሁር ሶላትና ዓሱር ሶላት፣ ዒሻ ሶላት እነዚህ ያጥራሉ። ወደ ስንት ነው የሚያጥሩት? ወደ ሁለት። ስለዚህ ሁለት ሁለት እያደረገ መስገድ ይፈቀድለታል ማለት ነው። ጀምዕ ማለት ደግሞ እነዚያን አምስቱን ማቋር ሶላቶች መሰብሰብ ነው። ሱብሒ ከየትኛውም ጋር አትሰባሰብም፣ ሌሎቹ ናቸው። ዓሱርን ከዙሁር ጋር ሰብስቦ መስገድ፣ ዒሻን ከመግሪብ ጋር ሰብስቦ መስገድ፣ ይህ ይፈቀድለታል ማለት ነው። ነገር ግን አንድ ሰው ሙሳፊር ሊባል ዘንድ መስፈርቶች አሉት ወይ? አዎ፣ ሁለት መስፈርቶች ሊሟሉ ይገባል። አንደኛው መስፈርት ምንድን ነው? ይህ ሰው ካለበት ከሚኖርበት ሀገር እስከ ተጓዘበት ሀገር ድረስ 80 ኪሎ ሜትር እና ከዚያ በላይ ርቀት ላይ መሆን አለበት። ከዚያ በታች ከሆነ ግን የሙሳፊርነት ሕክም በእርሱ ላይ አይሰራም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙሳፊር ሲናገሩ ዝቅተኛ አንድ ቀን ከነሌሊቱ ብለው ገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ላ ቱሳፊሩ ልመርአ ትኡሚኑ ቢላሂ ወልየውም ልአኺር መሲረት የውም ዐሌይለቲህ ኢላ በዕድ መሕረም አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙሳፊር ሲናገሩ አንድ ቀን ከነሌሊቱ ብለው ገልጸዋል። ይህን የጊዜያችን ታላቁ ዓሊም ሼክ አብዱልዐዚዝ ብን ባዝ ረሒመሁላህ ተዓላ 80 ኪሎ ሜትር በሚል ገልጸውታል። ከዛሊክ ሼክ እብን ዑሰይሚን ሐፊዘሁላህ ተዓላ፣ ሼክ ሷሊህ አልፈውዛን ሐፊዘሁላህ ተዓላ እና ይህ ነው 80 ኪሎ ሜትር እና ከዚያ በላይ መሆን አለበት። ታዲያ አንድ ሰው ሙሳፊርነቱ የሚሰራው ለምን ያክል ቀን ነው ወደሚለው ስንመጣ በዑለሞች መካከል ሁለት ሀሳብ አለ። አንድ ሰው ከተጓዘበት ሀገር እስኪመለስ ድረስ የመመለስ ዓላማ እስካለው ድረስ በዚያች ሀገር ላይ ሙሳፊር የሚል ሕክም በእርሱ ላይ ይሰራል ይላሉ። 10 ዓመት ቢቆይ ዋላ ቀውል ሼክ ኢብን ዑሰይሚን ፊሃዛ ልዓስር በዚህ ጊዜ ካሉት ወይም በዚህ ጊዜ ካሉት ከነበሩት ዑለሞች የኢብን ዑሰይሚን አቋም ይሄ ነው። እመለሳለሁ የሚል ዓላማ እስካለው ድረስ ከዚያች ከተጓዘበት ሀገር እስኪመለስ ድረስ የሙሳፊር ሕክም በእርሱ ላይ ይሰራል የሚል አላቸው። ሌሎች ደግሞ 3 ቀንና 3 ሌሊት ያክል ነው፣ ከዚያ በኋላ እንደ ሙቂም ነው የሚታየ የሚለው ነው። ይሄ ነው ትክክለኛ አቋም። እሺ ዙሁርም 2 ረካ ሰግደን ከዛ አስርም ሲደርስ 2 ረካ ነው የምንሰግደው ወይስ ዙሁር ላይ 2 ሰግደን ለአስርም ዙሁር ላይ 2 ረካ መስጊድ ረካ ተሰግድና ወዳው ቁማይ ጋር ታደርግና አስርም ደግሞ 2 ረካ ትሰግዳለህ አለ። ልክ መግሪብን 3 ረካ መግሪብ እንዳለች ነች፣ እንደዛ ነው አትቀነስም። እንደዛ ከሰገድክ በኋላ ወዳው ቁማይ ጋር ታደርግና ዒሻን ደግሞ 2 ረካ ትሰግዳለህ። ሸሃዳ የሚል አለ እያሉ ነው። አድሚኖች ያስገቧቸው፣ እኔ ብሎ ይጻፍና አድሚኖች ያስገቧቸው። እሺ ሰላሙ አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እንትን ላይ ይሄ ንያ ላይ ፈርድ ሰላቶች ነ ንያ በልብ እንደሆነ ነው አብዛኛው ሰዓት ላይ እንትን የሚባለው። ግን ደግሞ አብዛኞቻቸው አሁን ፋዘሮች ምናምን እኛ አካባቢ ላይ ያሉት ብዙ ሰዓት ላይ አንዴ አልታሰረልም፣ አንዴ ደግሞ ከዛ ፊት ላይ የሌለውን ነገር ከሄዳ ምትስ ነው ንያ በልብ ነው የምትለው ብለው ብዙ ሰዓት ላይ ንያ ራሳቸው ይይዛሉ። እሱን ከሸሪዓ አንጻር ላይ ያለውን ነገር መብራሪያ ፈልጌ ነበር። ንያ በልብ ነው ሲባል ከምን አንጻር እንደሆነ። እሺ النية محلها القلب والتلفظ بالنية بدعة ነው። ይሄ ነው ንያ ምክንያ በተዋ ልብ ላይ ነው። ንያን በአንደበት መግለጽ ይሄ ቢድዓ ነው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ስላላደረጉ። ነቢያችን ሰለላሁ ዐለይሂ ወሰለም ንያ ሲያደርጉ ጊዜ ድምፃቸውን ከፍ አድርገው ነይተዋል የሚል የለም። ስለዚህ ሰውየው በልብ ነው የሚነይተው ማለት ነው። እሺ ገብታለች እያላቸው ሻሃዳ መያዝ የሚፈልገው ማን ነበር? እኔ ብሎ ይጻፍ። ምንም ከገባችሁ ተናገሩ። አለ እኔ ነኝ ኡስታዝ። እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። አዎ ከዚህ በፊትም በጣም እየተከታተልኩ ነበረ። ከዛ በኋላ ወደ ሀገር ቤት ሄደ ነበር እና ጠፍታል። ከዛ በኋላ እየጠብኩ ነበር እና ሰሞኑን እየተከታተልኩ ነበር። አንተም ስራ በዝቷል እና እሺ ትላንትም ሁሉም እየጠየቅኩ ነበር እና ሻሃዳ ለመያዝ በጣም እየፈለግኩ ነበር። ብዙ ጽፌያለሁ፣ በውስጥም አልተመችም ነበረ አንተ እና ዛሬ እንዳጋጣሚ ነበር ያገኘው። እሺ የምለውን ቃል አብረን እየተከተልክ ነው። እሺ አሽሀዱ አላህ ኢላሃ ኢለላህ ኢለላህ ወአሽሀዱ አነ ሙሐመደን
ሙሐመድን ረሱሉላህ እሺ አሁን ያልከው የሻሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆናል። ስምህ ማን ነበር መጀመሪያ? ስሜ ሀብታሙ ነበረ። ሀብታሙ። እሱ የአንተ ቲክቶክ ነው? አዎ። ኦኬ እሺ። ሀብታሙ ከዚህ በኋላ ስምህ ሙሐመድ ሆኗል። እሺ ሙሐመድ የሚለውን ስም መርጠሃል? አዎ መርጫለሁ። ኡስታዝ ከልብ አመሰግናለሁ። እሺ ግሩፕ ምናምን እንዲያስገቡ ቁጥርህን በውስጥ አስቀምጥልኝ። እሺ እሺ አስቀምጧለች። አያሻ ወንድሜ መልካም። እንኳን ወደ ኢስላም መጣህ። ሻወር ውሰድ። አንድ ሰው እስልምናን ሲቀበል ጊዜ ሻወር እንዲወስድ ታዟል። ከዚያም ለሶላት ዝግጁ ይሆን ዘንድ ስለ ሶላት አሰጋገድ የሚያስተምርህ ሰው ታገኛለህ፣ ጓደኛ። አዎ ያው ቅርብ ላይ ባይሆኑም አሉ ጓደኞቼ። እሺ አናግራቸው፣ ሶላት እንድትሰግድ ያስተምረዋል። እሺ እሺ አባትሽ። አሰላሙ አለይኩም። እሱ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አውርቼክ ነበረ። ክዩ ነኝ። እሺ አስታውሽን። ስለ ኒካ ማለት ነው። ብንት ዝና ስለ ኒካ አንድ ሴት ያለ ኒካ ከተወለደች የሚያስረው ሸሪያ ፍርድ ቤት ብቻ ነው። ግን የሆነ ሀዲስ የእናቷ አጎትና የእናቷ አባት ማሰር ይችላል የሚል ሀዲስ አለ እና እሱን እንዴት ነው? ማን እናት አጎት እናት ማስራል ያለው? ሀዲሱ ግን ስንት ቁጥር ላይ እንደሆነ አላስታውስም። ግን አቡ ሀኒፋ የተዘገበው ነው ሀዲሱ ማለት ነው። ወልይ የሚሆነው ምን አሰውት አልአብ ያ ነው። ያ ከሌለ ሸሪዓ ፍርድ ቤት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን ወልወልይ ላ የኩኑ ኢላ ምን አሰውት አልአብ ያ ነው። እሺ እሺ ሌላ ጥያቄ ያለ? አይ አመሰግናለሁ። ወንድም እኔም እስልምናን ለመቀበል ነው የገባሁት፣ ግን ትንሽ ቢዚ ነኝ። ሚውት አድርጌ ልስማችሁ እና በኋላ ሻዳ እቀበላለሁ። አንድ ደቂቃ ብቻ። እሺ ጥያቄ ያለው መጠየቅ ይችላል። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የኔ ጥያቄ ስለ ኒካህ ጉዳይ ነው። አንድ ሴት ኢትዮጵያ ሄዳ አግብታ ነበር። አባትና እናት የላትም። ሌላ ሰው አባት ሆኖላት አስዳራት። ከዛ በኋላ መሀላቸው አንድ ልጅ ተፈጠረ። እሷ የምትኖረው አሜሪካ ነው እና ወደ አሜሪካ ተመለሰች። ከዛ በኋላ ከባሏ ጋር ተነጋግራ እኔ አሜሪካ ውስጥ መኖር አልፈልግም እና ኢትዮጵያ መጥቼ ከአንተ ጋር መኖር እፈልጋለሁ ስትለው፣ እሱ ደግሞ አይ እኔ አሜሪካ መውጣት ነው የምፈልገው፣ እዛ ከሆነ እንጂ ከአንቺ ጋር አልኖርም አላት። ከዛ ተነስታ አብረን ፍታኝ አለችው። አልፈታሽም አላት። እሷ ደግሞ ለአሜሪካ ነው ብሎ ነው ያገባኝ ብላ ተናዳ ካልፈታኸኝ አለችው። እሱ ደግሞ አልፈታሽም አላት። እንዴት ነው የሚታየው? እሷ ራሷን ሁሉቅ ማድረግ ትችላለች?
ትዳር ካላመነችበትና ለጥቅም ብሎ ነው ያገባኝ ይሄ ሰው ብላ ካሰበች በመጀመሪያ በመካከላቸው ሊያስማማቸው የሚችል ሽማግሌ ይግባ። አላህ ስብሐነ ወተዓላ በቁርአን ላይ ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ይላል። ኢን ዩሪዳ ኢስላሐን ዩወፊቂላሁ በይነሁማ ኢነላሀ ካነ ዐሊመን ኸቢራ ይላል። እና በመካከላቸው የሚያስታርቃቸው ሰው ይግባና ለማስታረቅ ይሞክር። ያለ አለመግባባት ካለ ያንን ያግባባቸው። ያ ካልሆነና ምንም ስምምነት ከሌላቸው ደግሞ በቃ መለየት ፈልጋ ከሆነ ፍታኝ ብላ ጠይቃ እምቢ ካላት ሸሪዓ ፍርድ ቤት ሂዳ ፈስክ ታስደርጋለች ማለት ነው። ሁሉዕ ያልሽው ሁሉዕ የሚደረገው ከባል ዘንድ ነው። ያን እምቢ ካለ ፈስክ የምታደርገው ሸሪዓ ፍርድ ቤት ነው። ሂዳ ሸሪዓ ፍርድ ቤት ጉዳዩን ታቀርባለች። ሸሪዓ ፍርድ ቤት ያናግረዋል። ሰውየውን አልፈታም ካለ ኒካሑን ያወርዳል። ሰውየው ራሱን ካሸሸና እምቢ ካለ የዛን ሸሪዓ ፍርድ ቤቱ ራሳቸው ይሄ ኒካህ የማውረድ ስልጣኑ አላቸው ማለት ነው። እና ሸሪዓ ፍርድ ቤት ነው። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይህም መሰለኝ እሱ ከ5 ዓመት በፊት ይሁን በሰው ሀገር ሆኜ ረመዳን 1 ወር ሙሉ አጾምኩ ነበርና እና እስካሁን ቀዳ አልመለስኩም። ከዛ ወዲህ የኔ ሰዓትም አሞኝ አልጾምኩም። ያው እሱ ቀዳ አለብን ማድረግ አለብን። ያን ቀዳ ማውጣት እስካሁን ድረስ ስሜት አድርገሽ ያንን ቀዳ ማውጣት ያለብህ ወንድም እስካሁን ድረስ ቀዳ ያላወጣኸው በመሳነፍ ምክንያት ከሆነ ቀዳ ማውጣት እንዳለብህ እያወቅ ከፋራ አለብህ ከእርሱ ጋር። ከፋራው ምንድን ነው? ለእያንዳንዱ ቀን 1 ምስኪን ማብላት። ካላወቅህ ቀዳ ማውጣት እንዳለብህ ደግሞ ቀዳ ብቻ ነው ግዴታ የሚሆነው። እሺ አውቃለሁ ግዴታ እንዳለብን። ያው በሰው ሀገር ሆኜ ነበረ በሰዓቱ። እንደሱ ከሆነ ቀዳም ከፋራ ማውጣት ምስኪን ማህበራት ስላለው ቀዳው እንዳለ ሆኖ ማለት ነው። ያልጾምካቸውን ቀናቶች መጾም ቻልክ፣ በተከታታይ ካልቻልክ እያቆራረጥክ መጾም ትችላለህ። ምስኪን በእህል መቀየር ትችላለህ። እያንዳንዱ ቀን 1 ኪሎ ከግማሽ የወሩን 45 ኪሎ የ2 ወር 90 ኪሎ ማለት ነው። በእያንዳንዱ ቀን አካባቢ በእያንዳንዱ ቀን እኛ እንዴ ልጨርስልህ። በእያንዳንዱ ቀን 1 ኪሎ ከግማሽ ሩዝ አስበህ ትሰጣለህ። ይህ እናንተ ለወሩ 45 ኪሎ ማለት ነው። ለሁለተኛ ወር ደግሞ ልክ እንደ 45 ኪሎ 90 ኪሎ ሩዝ ትገዛና አካባቢህ ለሚገኝ ምስኪኖች አከፋፍላቸው። ሀገርህ ላይ ያለህበት ስደት ቦታ ደሃ ከሌለ ኢትዮጵያ መስጠት ትችላለህ። እዚያው ለቤተሰቦች ወይ ለጓደኛ ነገራቸውና 90 ኪሎ ሩዝ ገዝተው አይሱ አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። በቅርቡ መሐመድ ጉድ አይዲያ የሆነ ውይይት ሲያደርግ ሰምቼ ነበር እና ትንሽ እንድታብራራልኝ ፈልጌ ነበር። የሆነ የቁርአን አያ እሺ፣ ሱረቱል መርየም ቁጥር 7 ላይ ወይንኩም ኢላ وإن منكم إلا واردها كان على ربك حتما مقضيا تطورت الظالمين فيها جثيا። ይህን የቁርአን አንቀጽ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ወኢን ሚንኩም ኢላ ዋሪዱሃ፣ ከእናንተ ማንም የለም በእርሷ የሚያልፍ ቢሆን እንጂ። መውረድ ማለት እዚህ ቦታ ላይ መግባት ማለት አይደለም። ገብታችኋል አይደል? ማለፍ ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ፣ በሲራጥ ላይ ማለፍ ነው ብለው ተናግረዋል። ገብታችኋል አይደል?
በሲራጥ ላይ ማለፍ ነው። ሲራጥ ማለት የት ነው ከተባለ በጀሃነም ላይ የተዘረጋ የሆነ በጀሃነም አፋፍ ላይ የተዘረጋ የሆነ ድልድይ ነው። ይቻል ያ ነው። ሻሃዳ እያሉ ነው ኮሜንቶች ተከታተሏቸው፣ አስገባቸው። እሺ አድሚኖች ያስገባቸው እና ምንድን ነው በሲራጥ ላይ ማለፍ ነው። እሺ እንጂ ጀሃነም ላይ መግባት ወይንም ጀሃነም በፍጹም የሚነካቸው አይደለም። ከላይ በሲራጥ ላይ ማለፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ሰዎች እንደ ኢማናቸው ጥንካሬ በዚያ ላይ ፍጥነታቸው በዚያ ልክ ያልፋሉ። አንዳንዶች ልክ እንደ ነፋስ ፈጥና ያልፋሉ። አንዳንዶች ልክ እንደ መብረቅ የሆነ ቦግ ብሎ ልም እንደሚላል አይደለ ፍጥነቱ በዚያ ገልጸውታል በምሳሌ። አንዳንዶች ልክ እንደ ፈጣን ፈረስ ጋላቢ፣ አንዳንዶች ልክ እንደ ፈጣን ሯጭ፣ አንዳንዶች ቀስ ብሎ እንደሚሄድ፣ አንዳንዶች ደግሞ እየተንፏቀቀ እንደሚሄድ ብለው ገለጹ። እንደ ኢማናቸው ልክ በዛ ያልፋሉ ብለው ተናግረዋል ማለት ነው። ገብቷቸዋል። ውሩድ የሚለው ቃል ግዴታ መግባት ማለት አይደለም። አላህ ስብሓነ ወተዓላ በሱረቱል ቀሱስ ላይ ወለማ ወረደ ማአ መድየን ይላል። በመድየን በምትገኘው ውሃ ላይ ባለፈ ጊዜ ይላል ስለ ሙሳ ሲናገር፣ ውሃ ውስጥ በገባ ጊዜ እያለ አይደለም፣ መግባት አይደለም። ውሩድ ማለት ነው። ገብቷቸዋል አይደል? ስለዚህ ያ ነው እና ማለት ነው። እሺ ሽኩራን ተባርቶልኛል። ያላችሁ ሌሎች አሰላሙ አለይኩም። እሱ ወአለይኩም ሰላም። የሆነ ጥያቄ ነበረኝ። ደህና ነው። እሺ ጥያቄሽ ምንድን ነው? ሰላም ጥያቄሽ ደህና ነው። እሺ ጥያቄሽ ምንድን ነው? ጥያቄ የሆነች ልጅ የሆነ ህመም ታመመችና መድኃኒቱ አረቄ ስትጠጭበት በቶሎ ትለቅያለሽ ይለቅሻል በሽታው ተብላ ነበርና ያንን መጠጣት ይቻላል ወይ? እንዴት ነው የሚታየው? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በሐራም ነገር ላይ ፈውስን አላደረገም ብሎ ተናግረዋል። እንዳይጠጡ ዝም ባያቸው፣ አይቻልም፣ አይፈቀድም። እሺ ይሄ ክልክል ነው ማለት ነው? እሺ አመሰግናለሁ። እሺ ከታች ያለው ልጅ ይሰማል? ቤትን አሳ እሺ የገባችሁ ልጆች ጥያቄ ካላችሁ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። ጥያቄ ነበረኝ። ማለት እጣ መጣል እንዴት ይታያል? ለምሳሌ እጣ ጥዬ ያቃ ቢወጣልኝ እንዴት ይታያል? አይቻልም። ሎተሪ አይቻልም። ተናግራለሁ። ሎተሪ አይቻልም። ህግ አላግባብ መብላት ነው። እናንተ አንዳንድ ሺህ ብር ትረክዛላችሁ። ከዚያ በኋላ ያንን ጥቅልል አድርጎ አንደኛ ይወስዳል። ይሆን አላግባብ የሰዎች ሀቅ ይበላል። አላግባብ የሰዎች ሀቅ ይበላል። በዚያ ላይ እነዚያ ይህን ስራ የሚያሰሩ ሰዎች አላግባብ የሰዎችን ሀቅ ይወስዳሉ። ለምሳሌ 50 ሺህ ብር የሆነ እቃ ይገዛና ይህን እቃ ለደረሰው ሰው ይህን ይፈርዳል። የሚዋጣው ምናልባት 100 ሺህ ቢሆን እንደ ምሳሌ ያን 50 ሺህ ለራሱ ያስገባል። እዚያ እነዚያ ደግሞ ያዋጡ ሰዎችን ያቸውን ገንዘብ ጠቅልሎ ይወስዳል። እነሱም ይበላሉ። አላግባብ የሰዎች ሀቅ የሚበላበት ነገር ነው። هذا من القمار كما قال الشيخ عبد العزيز بن باز وابن عثيمين وصالح الفوزان وغيرهم من أهل العلم الذين عرفوا بالعقاد وسلامة المال. الذين القمار بقوا حرام دوام قال تناقروا بسورة المائدة علي يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون. يا ريتك. أشي جزاك الله خير. بلا مسكنا له. إياكم مرحبا. ይሰማለሁ? ይሰማል? ዝም ብዬ ሻሃዳ ሊቀበል ወይስ የተፈጠረውን ነገር? ምን አልከኝ? ድጋማ ሻሃዳ ሊቀበል ወይስ የሆነ የተፈጠረ ነገር ነበር? እሱ ላስረዳል። እስኪ ንገረን። ችግር የለውም። መጀመሪያ
እኔ የሆነ ሰዓት ላይ ሙስሊም ነበሩ። ፋሚሊዎችም እንዳለ ሙስሊም ናቸው እና ከዕለታት አንድ ቀን በኃይል ታመሙ። ሐኪም ቤት እመላለሳለሁ እና እኛ ሰፈር የሆነ ፓስተር ነበር። ሁሌ ሐኪም ቤት ስትመላለሳለሁ ኢየሱስን ከተቀበልክ ትድናለህ አለኝ። ከዛ እድናለሁ፣ አዎ ትድናለህ። ከዛ እሺ ብዬ እኔም ልጅም ስለነበር ያን ደካማ ሙስሊም ነበር፣ እሺ ብዬ ተቀበሉ። ከዛ ምንም ለውጥ አላገኘውም። ትድናለህ ብሎኝ ነበር። ከቤተሰቦቼ ተደብቄ ነው እና ከዕለታት አንድ ቀን ፋሚሊዎች ያወቁ፣ ከቤትም አባረሩ። ከቤት ተባርሬ ይቅርታ አንድ ስራ ጋር ሆኜ እኮ ነው። በጣም ይቅርታ አድርግልኝ እና ከዛ ከፋሚሊዎች ተደብቄ ነበር የተቀበልኩት እና ከዕለታት አንድ ቀን አወቁ ይህንን ነገር። ፋዘር ከቤት አባረረኝ። ለወራት ውጪ ነው ያሳለፍኩት እና እስልምናንም ሳልቀበል ሙስሊም ሆኜ ያለው ብዬ ቤት ተመለስኩ። ፋዘርን ሸውጄ ማለት ነው። ሳልቀበልም እስልምና ተቀብያለሁ ብዬ ቤት ገባሁ እና እስካሁንም አልተቀበልኩም። ከፋዘር ጋር አንድ ላይ መስጊድ ሄዳለሁ፣ ከእሱ ጋር ገብቼ እሰግዳለሁ ምናምን ሻሃዳም ሳልይዝ ማለት ነው። እንደዛ ሆኜ ከዛ ከሀገር ወጣሁን ውጪ ነው ያለሁት። እስካሁንም እስልምና አልተቀበልኩም። ግን ትሰግዳለህ፣ ትጾማለህ አይደል? አዎ ባለፈው ረመዳን ሙሉ ሰግዳለሁ ምናምን፣ ግን ሻሃዳ አልተቀበልኩም። ችግር የለም። በምትሰግደው ሶላት ውስጥ በእያንዳንዱ ተህያ ላይ የሻሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ቃል አለ። እሱም በሻሃዳ ይሆንልሃል። ምክንያቱም አምነህበት እስከሆነ ድረስ እያልክ ያለኸው ነገር ግን ያ ነገር በልቤ ውስጥ እንዲረጋልህ እንዲረጋጋ ሻሃዳ ልበል ካልክ ማለት ትችላለህ። ችግር የለውም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል። አሽሀዱ አን ላ ኢላሀ ኢለላህ ሙሐመደን አብዱሁ ረሱሉላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ሌሎች ጥያቄ አላችሁ? እሺ ትንሽ ቁርአን እንቀራለን። ማንን ሱራ እንቅራ? አዑዙ ቢላሂ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر
الصيام